ሚስትኮ ጽናት ነች ሚስትኮ ብርታት ነች ሚስትኮ ስክነት ነች የዱንያ ግሳንግስ ስንክሳር ስራው ንግዱ አድክሞን ቤት ስንመጣ ማረፊያ እኮ እሷ ነች አይዞ ይሄ ቀን ያልፋል ስራው ይሳካል ግብሩ ይከፈላል ልጆች ተመረው ቁም ነገር ይበቃሉ የታመመ ይድናል ምትልኮ ሚስት ነች የኸዲጃ ምትክ ማለት እሷ ነብዩ አለይሂ ሰላቱ ወሰለም በዳዕዋ ጉዟቸው ላይ በጊዜዋ በሐሳቧ በጭንቀቷ በገንዘቧ ነው ይሄን ዲን ያገዘችው እናታችን አይሻን ታቃላችሁ ረዲየላሁ ተዓላ አንሃ ቆንጆ ነበረች ነብዩም ያፈቅሯት ነበር ያ አይሽ ነው የሚሏት አቆላምጠው ያ ሁመይራ ነው የሚሏት ግን በህይወት ካሉ ሚስቶች በላይ በኸዲጃ ነበር ምቀናው ትላለች ኸዲጃ እኮ አልፋለች እሷም ካለፈሽ በኋላ ነው አይሻን ያገቡት በህይወት ያለች ሌላ ሴት አላገቡ እኔ እኮ ትላለች በህይወት ያሉ ባላንጣዎቼ አስቀኑኝም በኸዲጃ ነበር ምቀናው ነብዩ በጣም ስለሚያወሷት ትላለች አንዴ የሆነ ጉዳይ ተፈጠረና ረሱሉ አለይሂ ሰላቱ ወሰለም ሰለላሁ ዐላ ረሱልላህ ኸዲጃን እንደተለመደው ደጋግመው ሲያወሱ ምንድነው 10 ጊዜ ኸዲጃ ኸዲጃ የሚሉት ከሷ የተሻለ አላህ ተክቶት የለም እንዴ አለቻቸው ረሱል በዛ መልኩ ፊታቸው ሲለወጥ አይቻል አቀም ትላለች ፊታቸው ተቀየረ ምን አልሻሉኝ ተነሱ በአላህ ይሁንብኝ በኸዲጃ አላህ አልተካኝም አሉ ሰው ሲያስተባብለኝ አመነችብኝ ሲያባረኝ አስጠጋችኝ በገንዘቧ ዲኑን የረዳች በኸዲጃም አላህ አልተካኝም አሉ ወራ ኮረፉኝ ትላለች የኩርፊያ ፊት የቅሬታ ፊት አይባቸው ነበር ሁሌም ይናገራሉ አላህ እኮ ፍቅሯን ሪዝቅ አርጎ ሰጥቶኛል ይላሉ ወቀድ ሩዚቅቱ حبها ነው የሚሉት መስዋዕትነት የከፈለች ሚስት ትረሳለች እንዴ አትረሳ በምንም አትተካም አንድም ብታገባ ሶስትም ብትጨምር የመጀመሪያዋ ፍቅር የተለየ ቦታ አለ የከፈለችው መስዋዕትነት ውስጥ አይፋቅም ኸዲጃን አይደለም ኸዲጃን የሚያስታውሳት ነገር ነብዩ አለይሂ ሰላቱ ወሰለም ትዝታቸው ነበር መንገድ ላይ አንዴ መካ ላይ የሆነች ሴት በእድሜ ገፋች ረሱልን አስቆመች ረጅም ደቂቃ ወራቻቸው እናታችን አይሻ ጠየቀች ምንድነው ረጅም ሰዓት ቆየሳ እቺ ሴት እኮ ኸዲጃ በህይወት እያለች እኛ ቤት ትመጣ ነበራል ልብ ብላችኋል ወፋ ይባላል ሰው ለገባልህ ውለታ ቃልህን አለመብላት ውለታህን አለመርሳት የነብዩ አለይሂ ሰላቱ ወሰለም ባህሪ ነው አላህም ልፋቷን አልተወው አንዴ ዋሻው ውስጥ ይያሉ ለርሳቸው ምግብ ልታመጣ ጋሩ ሂራን ወጣችሁ ታቃላችሁ እዚህ አካባቢ ያለው ወንድሞች አቃሉ ተራራው መውጣት ወንድ አይችለውም አይደለም ሴት አንድ ሰዓት ይወስዳል በእግር አድካሚ ነው ያን ሁሉ አቆራርጣ ልትደርስ ስትል አላህ ጀብራኢል ላከው ጅብሪል አንተ መሐመድ ኸዲጃ ወደ አንተ እየመጣች ነው ምግብ ይዛልሃለች አላህ ከኔ የሆነን ሰላምታ ስጣት አለ ከዛም ብለህ በላት አላህ ጀነት ውስጥ በሚያምር ቤት ያበስርሻል በላት ነብዩ አለይሂ ሰላቱ ወሰለም ኸዲጃ መጣች ፊት ለፊት ሲያገኟት አላህ ሰላም ብሎሻል አሏት ከኔ ጋር ናችሁ ማን ነው ሰላም ያላት ላ ኢላሃ ኢላላህ ኢነላሃ ይቅሪኡክ ሰላም አላህ ሰላምታ ያቀርብልሻል ሰለላሁ ዐላ ረሱልላህ ሰለላሁ ዐላ ኸይሪ ኸልቅላህ